እንኳን አደረሱ። በአዲስ ዓመት ከቤቶ ውስጥ ምን መቀየር አስበዋል? ሶፋውን፣ አልጋውን ወይስ ቴሌቪዥን? ቴሌቪዥንን ካሉ ይፍጠኑ። ምክንያቱም ሊያመልጦ የማይገቡ ድንቅ የቴሌቪዥን የመዝናኛና የመማማሪያ ዝግጅቶችን ይዘንሎ እየመጣን ነው። እነማን ናችሁ ካሉን ቴዲ ስቱዲዮዎች ነን። በታሪክ ቀያሪ ፊልሞቻችን ያሉ አሁን ደግሞ በኦቢኤስ ቴሌቪዥን ናይል ሳት ላይ ብቅ ብለናል። ከመስከረም 1 2008 ዓ.ም ጀምሮ በአዲስ ዓመት አይን የማያስከድኑ ሶፋ የማያስለቅቁ ዝግጅቶቻችንን አጠናቀን ጨርሰናል። ጨዋታ ከቴዲ ጋር፣ እውቀትና ሚሊዮን፣ ሐሳብና ነዋይ፣ ሚስተር ምስስ ኢትዮጵያ፣ እኛና ምዕራብ አይኖን ከቴሌቪዥን ጋር ከሚያዋህድባቸው ዝግጅቶቻችን ጥቂቶቹ ናቸው። በናይል ሳት ኦቢኤስ ቴሌቪዥን ላይ ዘወትር ከምሽቱ 2 ሰዓት ተኩል ጀምሮ ጉድ ያያሉ። ጉድ! ናይል ሳት ላይ ኦቢኤስ ቲቪን ይፈልጉ። ቴዲ ስቱዲዮ ማየት ማመን ነው። እማማለች ብለን አባባ አለ ብለን ዘመድ አዝማድ ብለን ሰላም ኢትዮጵያ። ይህ ጨዋታ ከቴዲ ጋር ነው። ጨዋታ ከቴዲ ጋር በየሳምንቱ በዚህ ሰዓት በኦቢኤስ ቴሌቪዥን በናይል ሳት ላይ ይተላለፋል። ጨዋታ ከቴዲ ጋርን ስናስተዋውቃችሁ እጅግ በጣም ደስ ይለናል። ጨዋታ ከቴዲ ጋር ትኩረቱ በየተሰማሩበት የሙያ መስክ ተጽዕኖ የፈጠሩን ጀግኖችን ማክበር ነው። ጨዋታ ከቴዲ ጋር ዓላማው አዳዲስ ባለሙያዎችን ማፍራት፣ ማበረታታት ነው። ጀግኖች በተለያየ ምክንያት ይፈጠራሉ። ጀግኖች በጦርነት ይፈጠራሉ። ጀግኖች በፖለቲካ መድረክ ላይ ይፈጠራሉ። ጀግኖች በኳስ ላይ፣ ጀግኖች በተለያዩ የስፖርት እንቅስቃሴዎች ላይ ይፈጠራሉ። ለዛሬ የመረጥነው ጀግናችን በኪነ ጥበብ ላይ የተፈጠረ ድንቅና እንቁ ጀግናችን ነው። ጀግና ነው፣ የእውነት ጀግና። ላለፉት 40 ዓመታት በኪነ ጥበብ ውስጥ ተሰማርቶ እጅግ ብዙ ተከታዮችን ያፈራ እንቁ ተዋናይ ነው። ጀግና ነው። በአንድ ነፍስ ውስጥ 4 ጊዜ መንገስ በጣም አስቸጋሪ ነው። እሱ ግን በአንድ ነፍሱ አንድ ሰው ሆኖ 4 ጊዜ ነግሷል። ንጉሳችንም ነው። የዛሬው እንግዳችን አርቲስት ቁጭ ብዬ አልጠራው። የዛሬው እንግዳችን አርቲስት ፍቃዱ ተክለማርያም። በሀገራችን ባህል ንጉስ ፊት ሲቆም የሚባል ነገር አለ። እርሶ ደግሞ የኪነ ጥበባችን ንጉስ ነው። የኪነ ጥበብ ንጉስ ብቻ ሳይሆን 4 ጊዜ በአንድ ነፍስ ውስጥ ነግሰሃል። ስለዚህ ንጉስ ወይ 1000 ዓመት ይንገሱ ብየዋተረ ኦኬ፣ አንቺ ልበል አንተ አንተ ይሻላል ለምሳሌ ብዙ ሰው አንቱ ቢል ደስ ይለዋል። አርቲስት ግን አንቱ ስለማይባል አንተ እንልሃለን። ግን አንቺ ደግሞ የምትባልበት አጋጣሚ ነበርና ለምንድን ነው አንቺ የተባልከው? ማን ነው አንቺ ያለ? አንቺ የተባልኩበት አጋጣሚ ነበር። እውነት ነው። አንቺ ትለኝ የነበረው እስከ ህይወቷ ፍጻሜ ድረስ እናቴ ናት። እናቴ በጭራሽ አንተ የሚባል ነገር ባፏ ሳይገባ አንቺ እንዳለች ነው የጨረሰችው። ጓደኞቼም አጠገብ ወይም ስራ አካባቢም ሌላም ቦታ ሰዎች ባሉበት አካባቢም
አንተ ልትል ትፈልግና አንቺ በጭራሽ አንቺ ነው የሚመጣላትና እና ገርል ፍሬንድ አጠገብም አንቺ ብለሃለች አንቺ ብለውሃል ተብያለሁ አንተ በሳጨ ምን ነው ማየ አንቺ ትኛለሽ በሳጨ አሁን እንኳን እሺ ፍቄ እስቲ የቻርሊ ቻፕሊን እና ያንተን የልጅነት ጊዜ አስታውሰን በጣም ከቻርሊ ቻፕሊን ጋር በጣም ብዙ ጊዜ ስም አብሮ ይነሳል ቻርሊ ቻፕሊንን እንግዲህ ያው በልጅነቴ ነው ማየት የጀመርኩት የሱን ሲኒማ በአጋጣሚ ደግሞ መጀመሪያ ያየሁት የሱን ሲኒማ ነው እና እሱም የት ነው ወክማ ነው የዛሬው ህፃናት ቲያትር የሚባለው 4 ኪሎ የሚገኘው YMCA ወይም ወንዶች ክርስቲያናዊ ወጣቶች ክርስቲያናዊ ማህበር ወይም ወክማ የሚባለው ቦታ ላይ ነው ያኔ እዛች መግቢያው ጋር ብዙዎቻችሁ ወይ ታቋት ይሆናል መግቢያው ጋር ጠጠር ነበረ ጠጠሩ ላይ ተቀምጠን 16 ሚሊ ሜትር ፕሮጀክተር ፊልም እናይ ነበረ ያኔ ፊልሞቹ ምንድናቸው በዛች በአራት ማዕዘን ብረት ላይ ተወጥራ ባለች አቡጀዴ ላይ የጃንሆይ ጉብኝት ውጭ ሀገር ያደረጓቸው ጉብኝት ዜናዎች ዜና ዘገባ ዶኩሜንተሪ ጥናታዊ ፊልሞችና እነሱን እያየን የጦርነት ፊልሞች እናይና ከዛ በኋላ በጣም ንዝናናበት ሁላችንም እግራችን እያነሳን እንስቅበት የቻርሊ ቻፕሊን ፊልም አለ እሱ ዛሬ በዓለም ላይ በጣም ተደናቂ ህይወቱ ከማለፉ በፊት ተደናቂ የነበረባቸውን ፊልሞች እዛ እናያቸዋለን እና ልባችን እስኪፈርስ እየሳቅን እናያለን ከዛ በኋላ ፊልሙ ሲያልቅ እምተካው እኔ ነኝ ጓደኞቼ እንደሱ እንደ ፖሊስ ሆኖ ያባረሩኛል እኔም እሱ እንደሱ እግሩን እንጣጥ ያረኩ ሮጣለሁ 4 ኪሎን አልፈን 4 ኪሎ ነው ሰፈራችን ከዛ ደግሞ ወደ ፒያሳ ምን ዘልቅበት እስከ መርካቶም አንዳንዴ ምን ሄድበት እንተናል በቃ ጨዋታው ልጅነትም ስለሆነ ጨዋታውም ደስ ስለሚለንና ደስ ስለሚላቸው እነሱ እየሳቁ ልክ እንደ ቻርሊስ ስለመሆንላቸው እንደዛ ነበር የኔና የሱ ግንኙነት ቻርሊ ቻፕሊን ወቅት አረግ ነበር በተለይ እንደዚህ እንጣጥ ብሎ የሚሮጠው ነገር ነበር ማደርገውና አሁን ታረገው ይሆን የለም አሁን ፍቄ ትሩፋት ገብረየስ ማነች ትሩፋት ገብረየስ በቀድሞ ጊዜ በጣም ጎበዝ ተዋናይት ነበረች የሬዲዮ ድራማ ትጫወታለች የቴሌቪዥን ድራማ ትጫወታለች በጣም ደስ የምትል ተዋናይት ነበረችና እኔም በዛ በሙያው ነበር መወዳት ገና ወደዚህኛው ይሄ አሁን ወደ ተጣድኩበት ወደ ኖርኩበት ሙያ ከመግባቴ በፊት ደስ ከሚሉኝ እንስት ተዋናይት አንዷ ናት እና እኔ በቲያትር ስሜት ይዞኝ በጣም ስሜቱ በሚያስጨንቀኝ ጊዜ አንድ ቀን መንገድ ላይ ያገኘኋት ከዛ በኋላ እነዚህ በቴሌቪዥን የማያቸው ትልልቅ ሰዎች ትልልቅ ባለሙያዎች በሬዲዮ የምሰማቸው ባለሙያዎች የት እንዳሉ አላቅም ነበር ይናፍቀኛል አለማቸውና ከዛ በኋላ ትሩፋትን መንገድ ሳገኛት ከትምህርት ቤት ረፍት ወተን ነው በጣም ደስ አለኝ እንዴት ላድርግ ዛሬ ያልኩና ከሰራችሁ አንዱ ተውኔት ዝም ብሎ ግዴ አለኝ የሚለው በኋላ ተጫወትኩት ኢምፔሪያል ሆቴል ዝግጅት ነበርና እዛ ላይ ተጫውተናልና እሱን ተጫወትኩላት የሷን ፓርት የሴት ፓርት ነው በኋላ ዞር አለችና ማን የሚቀደደው ብላ ዞር ብላ ስታይ እኔ ነኝ ምንድነው የምትለው አለች ማን ነው ግደል የሚል ምናምን ስትለኝ እባክሽ እኔ በጣም ተጨንቄ ያለሁ ወዴት ነው እናንተን ማገኘው እንዴት ነው እናንተ ዓለም ውስጥ ምገባው እባክሽ ጓደኞቼም እባክሽ እርጂው ተባበሪው ምናምን አሏት ከዛ ማክሰኞ ቀጠረችኝ ወይ ሐሙስ ወይ ማክሰኞ ቀጠረችኝ አገር ፍቅር ነው አገር ፍቅር ቀጠረችኝ ቦታ ሲሄድ ጠቅላላ በቴሌቪዥን ማያቸው በሬዲዮ ምሰማቸው ሰዎች እዛ ቁጭ ብለዋል እዛ አሉ የመድኃኔ ዓለም ያለ እግሬ ተሳሰረ እንዴት ልሁን አሁን እነዚህ መሃል ነው እንደምገባው ብዬ በጣም እነማን ነበሩ እስቲ ተስታውሳቸው እነማን ነበሩ ብዙዎች ወጋየሁ ንጋቱ ደበበሸቱ ሌሎቹ ነተክሌን አለሙ ገብረአብ ነሲራክ እና ዓለም ፀሐይ ወዳጆ
በጣም ጎበዝ ተዋናይት ነበረች አለምፀሐይ ወዳጆ ሌሎች በዛ ጊዜ የነበሩት ታዋቂ እና በቃ እንዴት ልሁን እኔ እና እንደምንም ብዬ ጋሽ ተስፋዬ አበበ ጋሽ ተስፋዬን ታውቁታላችሁ እሱ ጋር ነው የቀጠረችኝ ለካ በኋላ እሷ መጣች እሷ እስክትመጣ በጣም እንደው እንትን እያልኩ ጠብቃት ነበር ስትመጣ በይስ ይሄው መጥቻለሁ አልኳት እኔ ደግሞ አለፈልኝ ብዬ ሁለት ጓደኞቼን ይዤ ነው የሄድኩት ስሜት ያላቸው ብዬ ሁለቱም አሁን በህይወት የሉም እነሱን ይዤ በኋላ ከጋሽ ተስፋዬ ጋር አስተዋወቀችኝ ነገሩ በዛ መልክ ቀጠለ እሺ አሁን ባለ ትዳር ነህ አውቃለሁ ከሚስት ጋር ያለህንም ፍቅር በጣም ይመሰከርለታል እሱንም ወደ በኋላ እንመለስበታለን ከጋብቻ በፊት እንደው ዘለል ማለት አጋጣሚ ነበረ አንዳንድ ነገሮች ሀሜት ነገር ሰምቼ ይህን ጥያቄ ለመመለስ ውሃ መጠጣት ያስፈልጋል ዘለል ማለት እንዴት አንተ ልትክድ ነው የፈለከው ማስረጃ ይዘን ነው እኛ ደግሞ የምናወራ በጣም ውድ ወዳጁ ሱራፌል ጋሻው ነበረ ከሱ ጋራ በነበረ ጊዜ ምናልባት ሰዎች እዚህ ጋር አይተነዋል እዚህ ጋር ነበረ ምናምን ሊሉት ይችላሉ ምክንያቱም ልጆች ናቸውና በዛን ሰዓት በልጅነታቸው የልጅነት ባህሪ ታይቶባቸው ይሆናል ምንድነው ምን ማለት ነው የልጅነት ባህሪ ልጆች ናቸውና በጣም እሳቸው ይቅርታ ጋሽ ጌታቸው ደባልቄ ትንሽ ይቅርታ አድርገው ነው ያወሩት እንደው እስቲ ምን እንደሆነ መቼም ሁላችንም የምናልፍበት ነውና አሁን ወደ ኋላ መለስ ብለን ስንጫወተው ደግሞ ትዝታ ነው ውድ ባለቤትህ እንደማትቀየመኝ ይህን ጥያቄ በመጠየቄ ተስፋ አደርጋለሁ እስቲ ትንሽ እናውራ ያው እኮ መቼም ጓደኛ ይኖራል ትምህርት ቤትም ሆነ ቲያትር ቤትም ሆነ ሌላም ቦታ ስንጫወት ያው የጨዋታ ጊዜ ነው አሁን እንዲቆየት ብለን ስናወራው አሁን በልጅነት እንኳን ራሱ ያደረግናቸው ነገሮች በልጅነት መደረግ ያለባቸው ነገሮች ራስ ቴዲ አሁን በልጅነት ያረከው ነገር አንዳንዱ ነገር አያሳፍርህም ዝም ብሎ እንዴ በልጅነት መደረግ አለበት ያ ነገር እና አሁን ስታስበው አይ እንዴ የምትለው ነገር የለም ብቻ እንደዚህ ልከው ሁሉ የሚያቀብ ይመስላል ምናምን እንደሱ አይነት ነገሮች አሁን እንደዚህ ለሚዲያ የማይወሩ ነገሮች አሉ ያ ምንድነው አንተ አሁን ካለህ ክብርና ሞገስ ጋር እንደዚህ አይነት ቀለል ያሉ ጥያቄዎችን መጠየቅ ያልተለመደ ይሆናል ግን ምንድነው ብዙ ጊዜ አርቲስት ሲባል የተከበረ ታላቅ ሰው ሲባል የልጅነት ትዝታ ያለው አይመስላቸውም አንዳንድ ሰዎች እንደዛው ተወልዶ እንደዛው ያደገ ነው የሚመስለው ግን ሁሉም ሰው በአንድ አይነት ሩት ውስጥ ነው የሚያልፈው ሁሉም ሰው የራሱ የፍቅር ገጠመኝ ነበረው ሁሉም ሰው የራሱ የቻሌንጆች ነበሩት እነሱን ሁሉ አልፈን ነው አሁን ያለንበት ቦታ የምንደርሰውና እንደው ስንት ገርልፍሬንዶች ነበሩ ብዬ ባልደፍር እንኳን ጥያቄውን ግን እንደው እንዴት በፍቅር ጊዜ የነበረ አጋጣሚ ያለው ከትዳር በፊት የምታስታውሰው አጋጣሚ ነበር ያው ያኔ እንግዲህ ምንድነው መሰለ ፍቅር የሚባል ነገር ካነሳ መውደድ ይሄ ፓሽን ነገር ነው በቃ ኢንፋቹዌሽን የሚባለው ነገር ዝም ብሎ አይቶ መዋደድ ዝም ብሎ ምንም ነገር የለም ከጀርባ ከምን የሚታይ ነገር የለም ስለተያየን መዋደድ በቃ ሳይት ላቭ የሚሉት ነገር ነው እንደዚህ እንደሱ አይነት ነገሮች ያልፋሉ ትምህርት ቤት ያው መቼም ከተማሪዎቹ መሃል ሁሉም ጋር ትጫወታለህ ግን አንዷ አይነ ውስጥ ትገባለች እና ምን ታረጋለህ አቤት ምን ታረጋለህ ወይ ልደርስ ነው ወደዛ እየሄድኩ ነው እና እንዳጋጣሚ ደግሞ እሷ ልብ ውስጥ ወይ አለ ወይ የለህም አንተ ደግሞ ከሌለ ጉድ ነው ካለ ግን ጥሩ ነው እኩል ይመጣል እንትኑ ማግኔቱ ጥሩ ይመጣል የልብህን እንደው የልጅነት ጊዜ ደግሞ ምንም ነገር አታረግም ወይ አትሳሳም ወይ ምን አትል
እንደው ተሳስቶ እንኳን ከንፈርህ ቢነካካ እንደ ሰዓት ነው የምትቃጠለው እና በጣም አስቸጋሪ ነገር ነው ልጅ ሆነ እንዴ በፍቅር ነው ወይስ በኢንፋቹዌሽን ነው ወይስ ወሬው ተሰምቶ ወሬው ይገርፋል እንዴ ልጆች ፊትማ በጣም አስቸጋሪ ነው ደሞ ገሊትን ወደዳት የሚባለው ነገርማ ከመጣ በጣም አስቸጋሪ ነው ሰው ሁሉ ሲያቀባት ፈልግ አንተ በድብቅ ነው የምትታየው በድብቅ ነው እንትን የምትለው ምናምን አስተማሪ ሲያስረዳ እዛ አንተ ውሸትን እንደዚህ ስላለ እንጂ እዚህ ጋር ነው ልብህ ወይ እሷ ጋር እዛ ጋር ነው ልብህ የፈርስት ሙቭ እንዴት ነበር የሚደረገው በእናንተ ጊዜ በእኛ ጊዜ አስታውሳለሁ ደብዳቤ ነው የምንጽፈው ቦምብ ፍቅርሽ ከየሱሱ ከንፈርሽ አይንሽ ምናምን በአንተ ጊዜ እንደሱ ነው እኛም እኮ እንደዚህ ነው ያደረግነው አንተ ወደዛ እያራከኝ እኮ ሽማግሌ ልታረገኝ ነው በአንተ ጊዜ ትላለህ እኔ አሁን ለምሳሌ አንድ ጊዜ አንዲት ልጅ ወደድኩና መውደድ ስለነበረብኝ ወደድኩና በኋላ በቃ ለካ እሷም ልብ ውስጥ አለሁ እኔ ክፍል ውስጥ ቆምካለሁ ጫወታለሁ የመቼም ዛሬ እንደዚህ ቢሆንም ጸጉር ነበረኝ ጸጉሬና አፍሮ ነው አረ በደንብ አራት ማዕዘን አበጣጠራለ ጸጉሩን መቼም መከራ ነው የምናሳየው ወደ ኋላ አበጥረን እንደገና ወደፊት የምናበጥረው ነገር አለ በሙሉ ሙልጭ አድርገን እንደገና ከዚህን ከፍለዋለን እንደዚህ አድርገን እንደገና ወደዚህ ወደፊት እንደገና እንደዚህ አበጥረን እንደገና እንደዚህ የምናደርገው ነገር አለ እንደዚህ እንደ ቴክሳስ ባርኔጣ ምናምን የምናደርገው ነገር አለ እና መከራውን አሳይተን መስተዋት ላይ ደግሞ ብዙ ጊዜ ቆይ ነበር እኔ ጸጉሬን ሳበጥር መቼም ደህና ነገር አይበረክትም በኋላ 8ኛ ክፍል ነው አዲስ ልጅ ወደድኩ እሷም እንደዚህ አይነት ስሜት ነበራትና በኋላ በቃ እንዴ ምን እንሆን በየቤታችን ሄደን ሙዚቃ ስንሰማ እሷ ናት የምትመጣብኝ እሷም እንግዲህ ቤቷ ስትሄድ ምን እንደምታረግ አላቅም እኔ እንደኔ ይሰማት አይሰማት አላቅም ብዙ ሰው ልጆች ይፈልጓታል ምናምን እኔ እንግዲህ ሲያቀብጠኝ ነው አይባል ያው መሆን ፍቅር ለመመጣ ሆነ በቃ ለመመጣ ፍቅር አይባል እንዴ መዋደድ ነው እንጂ መዋደድ እኮ ጤንነት ነው እውነት ነው ሰውን እዚህ ውስጥ ከቶ ማስታወስ ስለሱ መጨነቅ ምናምን እኔ የጤንነት ምልክት ነው ጤንነት እንደ ጤንነት ነው የማየውና መዋደድ ጸጋ ነው ደስ ይላል እና በኋላ ምን ልሁን በኋላ ምንም ማናረግ ማደርገው ነገር ባጣ እንትን ነው ማደርገው ይሄ የማስመሬ ምናምን መያዣ ቆርቆሮ አለ አይደል የሚገዛው ከሱ ውስጥ ገንዘብ ወስድባታለሁ ምናምን ክፍል ውስጥ ቆምካለሁ ክፍል ውስጥ ሲጫወት ምናምን እሷ እንድታይ ፈልጋለሁ ደሞ ማየቷን በደንብ አረጋግጣለሁ እንትን እና በቃ ዘፍናለሁ ጫወታለሁ ምን እላለሁ በኋላ አንድ ጊዜ ምክንያቱም ባላወቅኩት ነገር ጸጥ አለችኝ እንዴ የት ልግባ ተጨነኩ በጣም አስተማሪ ሲያስረዳኝ አገባኝ ምን በቃ ተጨነኩ ለምንድን ነው መዘጋኝ ለምንድን ነው ምን አረኳት ተጨነኩ በጣም እሷን ያሰብኩ ከመጨነቅ በስተቀር እኔ ምን በደልኳት ብዬ በጣም ተጨነኩ በኋላ ያኔ ፖስታው ላይ ምናልባት እዚህ ያንን ነገር የደረሳችሁበት ሰዎች ካላችሁ ታውቁታላችሁ ፖስታው ራሱ ኤሮግራም የሚባለው ፖስታ ነው መጻፊያ ደብዳቤ ጽፉና ፖስታው ራሱ እንዲ አትሉና ታጣጥፉና ታጣብቁና ፖስታው ላይ ስማችሁን ከላይ አድራሻውን አርጋችሁ እንደዚህ ስማችሁን ጽፋችሁ ትልካላችሁ በፖስታ ቤት በኩል ይመጣል በአድራሻው ጻፍኩላት ምክንያቱም ምን ሆንሽ ምን አደረኩሽ ምናምን ብሎ መጠየቅ ያኔ እንዴት ብሎ እንዴት በምን አይነት ድፍረት ሌላውንም የፍቅሩን ነገር እንኳን ለመናገር ፍርሃት አለ ላኩላት ከላይ ፖስታው ላይ ሌላ ስም አረኩና ኮድ ነገር አረኩና በማይገባ ነገር ከላይ የሷን ስም የትምህርት ቤቱን አድራሻ ጻፍኩና ባንዲራ ይወጣል ይወርዳል ጠዋት ልንገባ ስንል ሰልፍ ላይ እሺ ፖስታ ያላችሁ ልጆች አላችሁ አንዴ አዳምጡ ተባለ የኔ ልብ ቡ አንድ 3-4 ፖስታ ይዟል እሱ እሺ ገሌ አለና ስሟን ጠራ ስሟን ሲጠራ ጠቅላላ ሰው ሁሉ ያወቀብኝ መስል እኔ እንዴት ልሁን
ከዚህ ሴቶቹ በዚህ በኩል ነው ያለው ወንዶቹ በዚህ በኩል ነው ያለው ከዚህ በኩል ትወጣለች ማን ነው ደግሞ ምናምን እያለች ትወጣለች ኋላ ቀስ ብዬ ወደዛም እንትን ብዬ ቀስ ብዬ አየኋት ወጣች ተቀበለች እንዴ ልትቀደው ነው እንደዚሁ ብዬ ደንግጫል መጣች ኋላ ከጓደኛዋ ጋር አንድ ሯጭ ጓደኛ አላት የትምህርት ቤቱ ዋና ሯጭ ናት ማን ነው ምናምን እንደዚህ ሁሉ ታያለች የት ልግባ ምን አለ ክፍል ውስጥ ብንገባ ቶሎ ሳይቀዱት ምናምን ጀመረችው መቅደድ ቶሎ ወደ ክፍል ገባን ክፍል ውስጥ ልክ ስደርስ ቀዳዳ ስታየው እኔ ስም ከታቻል ሳቋ መጣ ቀስ ብላ አየችኝ እንዲህ ዲያጎናል ነበር የምንቀመጠው ቀስ ብላ አየችኝ በኋላ ከዛ እናገረችኝ ደስ አለኝ ከዛ በኋላ የዘፈን ግጥም ሁሉ ጽፌ ያለው የልብ ቅርጽ ሰርቼ በጦር ወግቼ አድምቼ ምናምን እሱ ሁሉ እንትን ብሏል ስንት ፖስታ ጻፍክ ከዛ በኋላ ስንት ኤሮግራም ጻፍክ አይ ከዛ ወዲያ በቃ እንዳትቀየመኝ እኔ በደንብ ጫወት ነበር ተጫዋች እንጂ ደብዳቤው ቀረ ፒያሳ አንድ ፋርማሲ አለ እና ያንተ ቤት በዛ ፋርማሲ መድኃኒት ተጣቦ ነበር አለው አንድ ሰሞን እና እንደውም አንዳንድ ሰዎች በቃ ፋርማሲስት ሊሆን ነው ያጠና ነው ወይስ ምንድነው ተባለ ጉድ ተብሎ ነበር አንድ ሰሞን ምክንያቱም ቤት ሲከፈት በቃ መድኃኒት በመድኃኒት ነው አሉ ቤት እንደገና ደግሞ የፒያሳው ፋርማሲ ሲከፈት ጧት የመጀመሪያውን ብር ይዘህ የምትገኘው መድኃኒቱን ለመግዛት አንተ ነህ አሉ ምንድነው እስቲ ያጫውተህ እሱን ስለላው ቀላል አይደለም ፒያሳ የአንድ ፋርማሲ ባለሙያ ነበረች አንድ ሰሞን አይኔ ውስጥ ገብታ በቃ መለስ ቀለስ ስል ነበር ሲኒማ ኢትዮጵያ እዛው አጠገብ ስለነበረ ሲኒማ ያለው አንዱን ሲኒማ ስንት ጊዜ አየው ነበር እየገባው ከ10 ሰዓት በኋላ ከስራ በኋላ የሚታይ ሲኒማ አለ እደግማለሁ በቃ እና ለሷ ስለ ሄዳለሁ ፋርማሲ ውስጥ ገባና የሆነ ካፍ ሲሮፕ የሳል ሲሮፕ ገዛለሁ ሐኪም ያላዘዘው የኮሶ መድኃኒቶች ሐኪም ፕሪስክራይብ ያልተደረገ መድኃኒት መግዛት ጀመርኩ ብላት ብሰራት ምንም እሷ ፍንክች የተመጠነች ፈገግታ ብቻ ትሰጠኛለች ከዛ ወዲያ ምንም ከዛ በኋላ ቤቴ ሞላ መድኃኒት ቴዲ እንዳለው ከዛ በኋላ ኧረ እባክሽ እኔ እኮ እዚህ የምመላለሰው ላንቺ ስል ነው ምን ነው አልኳት ምን ታርግ በቃ ዝም አለች ከዛ እንዳጋጣሚ እኔ እንግዲህ ወደ ውጪ ለስራ ሄድኩ እዛ ጓደኞቿ ያዩ ነበር ጓደኞቿ እና እዛ ስመላለስ ምንድነው ምናምን ይሏታል እና እሷ ደግሞ በጭራሽ እንደዚህም አይነት ሐሳብ አልነበራት ከዛ ውጪ ሄጄ ስመጣ አንድ የተወሰኑ ጊዜያት ቆይቼ ስመጣ እንዳጋጣሚ በዛ በኩል አለፍ ስለ የለችም ቦታዋ ገባው ስገባ ሌሎቹ ደስ አላቸው በተለይ አንዷ ጋር ጠጋልኩና ታደስ ደህና ነህ እንዴት ነህ ከየት መጣ ምናምን ትለኛለች አሜሪካ ሄደ ነበር አይደለም እንትን ሄደ ነበር ትለኛለች አዎ ደህና ናችሁ እንዴት ናችሁ ስራ እንዴት ነው ምናምን ሰው ዛሬ ሰው አልገባም አይደለም ምንድነው ዛሬ ሰው ጭር አለ እናንተ ጋር ሰው አይጠፋም ነበር ምናምን እያልኩ አየሩ እንደዚህ ሆነ ምናምን እያልኩ ወሬ የማይሆን ወሬ ማውራት ጀመር እሷ ደግሞ ዘና ብላ በቃ በግላጭ ተገኝቻለሁ ወሬ ጀመረች ሰው ጎሏል እዛ ጋር ማጎሏል እዛ ጋር ሰው ጎሏል ምናምን አልኩ አዎ ያቺ ልጅ አለ የለች ቤቷ እዛ ጋር የምትቆመው የት ሄደች አልኳት ዘና ብዬ ነው ማለት መርካቶ የሚለውን ነገር አልጨረሰችም እኔ ወጥቼ ታክሲ ስተራ ወደ መርካቶ በኋላ ታወራው ነበር ልጅቷ በጣም ገርሟት እና መርካቶ ሄድኩ አገኘኋት በቃ ያኔ ልቧ ውስጥ ትንሽ አንዲት ነገር አሳደርኩ ከዛ ነገሩ ሆነ ማለት በቃ ለዚህ በቃን ለተዳረ በቃ የዛሬው ባለቤቴ ማለት እንደዚህ ቤቷ እንኳን አደረሱ በአዲስ ዓመት ከቤቶ ውስጥ ምን መቀየር አስበዋል ሶፋውን አልጋውን ወይስ ቴሌቪዥንን ካሉ ይፍጠሩ ምክንያቱም ሊያመልጦ የማይገቡ ድንቅ የቴሌቪዥን የመዝናኛና የመማማሪያ ዝግጅቶችን ይዘንሎ እየመጣን ነው እነማን ናችሁ ካሉን ቴዲ ስቱዲዮዎች
በታሪክ ቀያሪ ፊልሞቻችን ያው አሁን ደግሞ በኦቢኤስ ቴሌቪዥን ናይል ሳት ላይ ብቅ ብለናል። ከመስከረም 1 2008 ዓ.ም ጀምሮ በአዲስ ዓመት አይን የማያስከድኑ ሶፋ የማያስለቅቁ ዝግጅቶቻችንን አጠናቀን ጨርሰናል። ጨዋታ ከቴዲ ጋር፣ እውቀትና ሚሊዮን፣ ሐሳብና ነዋይ፣ ሚስተር ሚስስ ኢትዮጵያ፣ እኛና ምዕራብ አይኖን ከቴሌቪዥን ጋር ከሚያዋህድባቸው ዝግጅቶቻችን ጥቂቶቹ ናቸው። በናይል ሳት ኦቢኤስ ቴሌቪዥን ላይ ዘወትር ከምሽቱ 2 ሰዓት ተኩል ጀምሮ ጉድ ያያሉ። ጉድ ናይል ሳት ላይ ኦቢኤስ ቲቪን ይፈልጉ። ቴዲ ስቱዲዮ ማየት ማመን ነው። ከፒያሳ ሳንወጣ አንድ ጊዜ ከሱራፌል ጋሻው ጋር ብዙ ትዝታ አላችሁ ከሱራፌል ጋር፣ እሱን በኋላ እንጫወተዋለን። አንድ ጊዜ የተጫወታችሁ ያኔ ስታይል ነበር አሉ የክብሪት እንጨት እዚህ ጋር አድርገው በቃ እንደ ክሊንት ስቱድ ምናምን እንደዚህ ስለሚያደርግ ይባላል እና እሱን አድርጋችሁ ስትሄዱ ጀርባችሁን አንድ ሰው ጠብጠብ አደረጋችሁ እና ተፈልጋላችሁ አላችሁ። ዘመኑ 1969 መጨረሻ ወይም 70ዎቹ መጀመሪያ አካባቢ ነው። ምን ተፈጠረ? ያው እንግዲህ ከፍቅር ወደ ሌላው መከራ ማለት ነው ነገሩ። አሁን ቴዲ ያነሳው ነገር ብዙ ጊዜ በኔ በመገናኛ ብዙሃን አውርቼው ማላቅም አንድ ገጠመኝ ነው። አንድ በዛ በመከራው ጊዜ ያሳለፍነው ነገር ነው። ቀይ ሽብር ጊዜ ነው። ቀይ ሽብር እንትን ያለ ነበር ማለት ሰዎች የተወሰዱ ምናምን በሚባልበት ጊዜ ነው። የሚወሰድበት ጊዜ ነበረ። ማንንም እንትን አይልም። ዛሬ እኔ ተራ ይሆን ምናምን በሚባልበት ጊዜ የደረሳችሁ ሰዎች ታውቁታላችሁ፣ የምታውቁት ያን ጊዜ። በዛ ጊዜ እኛ መስሪያ ቤት እንደዚህ አጋልጥ ምናምን የሚባል ነገር ነበር። ኢህአፓ የሆነ ጸረ አብዮተኛ የሆነ ምናምን ተብሎ እንደዛ በሚል ልጆች ተፈልገው እየተጠቋቆሙ ከሱ ጋር ሰርቻለሁ ከእስር ቤት እየመጡ ምናምን ሄዱ። እኛ እዛ ቁጭ ብለናል። በኋላ አንድ ካድሬ ስማችንን ጠርቶ እንደዚህ አይነት ደረጃ ያላቸው በጣም ትልልቅ ሰዎች እዚህ መሃላቸው አሉ፣ ስማችንን ሳይጠራ ራሳቸው ይውጡ፣ ይሄን ያህል 30 ሰከንድ እንይዛለን አለ። ዝም አለ። ፊት ለፊት እየተያየን ከጓደኛዬ ጋር አሁን እሱ ከጠቀሰው ጓደኛዬ ጋር እኛ እንሆን ብለን ጠረጠርን። ሰው ደግሞ እንደዚህ አይነት ሰዎች እነማን ናቸው ብሎ እንትን ሲል ስማችንን ጠራ። ሰው አንዴ ሽምቅቅ አለ። በእንደዚህ አይነት አያስበንም ሰው አብሮን የሚሰራው ሰው። ወጣን። ሰው ማንም ሰው ሰራለው ከናንተ ጋር የሚል ሰው አልነበረም እና እንትን አለ። ከዛ ወጣን። ማንም ሰው የለም። ትፈልጉናላችሁ ወይ? አንፈልጋችሁም አሉን። አገር ጤና ነው ብለን ስራችንን ቀጥለን በዛው መንገዳችን ተሸኛኝተን እንሄዳለን። ሁሉ ጊዜ ጓደኛዬ ነው በጣም አሁን በህይወት የለም። ትልቅ ተዋናይ ነበር። በጣም ጎበዝ ባለሙያ ነበር ሱራፌል ጋሻው። ልክ አሁን መንግስት ሲቀየር እሱ በትንታ ሞተ። ልክ ኢህአዴግ ሲገባ በትንታ ሞተ እሱ ሌሊት 19 ግንቦት 20 እሱ ልክ እሱ እንደ ትላንት ዋዜማ እንደ ነገ ዋዜማ ሞተ። የሞተው በምንድን ነው? በትንታ እና ትልቅ አክተር ነበር። ከሱ ጋር ነው እንግዲህ በኋላ አንድ ቀን እሱ እንዳለው ዛች ፒያሳ መሃል መንገድ ላይ አንዱ ጀርባችንን እንግዲህ ተጠንቶ ነው መንገዳችንን እስከ ሜጋ ድረስ እኔ ሸኘዋለሁ። እኔ 4 ኪሎ ልጅ ነኝ። የ4 ኪሎ ሰፈር ነው የሚሄደው። በ4 ኪሎ በዛ በተረስ ሰፈር እሄዳለሁ። እሱ ወደ ጨርቆስ ያመራል እና እዛው ልክ እዛ ፒያሳ መሃል ስንደርስ አንዱ ጀርባችንን እሱን ጀርባ መታና ቀደም ብሏል። እዛ መኪና ውስጥ ሰው ይፈልጋል አለው። ማኔን አለው። አዎ። ወደዛ ሲሄድ ክብሪት እንጨት ሁለትም እንዳለው ሁለታችንም ይዘናል። ክብሪት እንጨት መያዝ ያኔ ፈሊጥም ነው። በቃ እንደዚህ በኋላ ሄዶ መኪናው ጋር እኔንም ነው አልኩት። አዎ። ተያይዘን ሄደን መኪናው ጋር ደርሰን ይሄ ነው ስንለው ሽጉጥ እኔ መጀመሪያም ማየት ሳረገው ሽጉጥ እዚህ ጋር እየሞከረ እንደዚህ አድርጎ ነበር የሚከተለን። የመድኃኔዓለም ያለ ተበላን ማለት ነው አልኩ። በቃ ከዛ በኋላ እሱ ቀድሞ በመኪናው ጋር ደርሶ ይሄ ነው ሲለው
አዎ አወጣና እንዳትነቃነቁ ግቡ መኪና ውስጥ ግባ ምናምን ይላል። በኋላ መኪናውን አየ ነው አንድ ቤቢ ፊያት አንድ 124 ታክሲ ነው የቆመው ቆንጆ ታክሲ የት ነው ታክሲ ውስጥ አይሻል ከፈትን እንደገባን ስፖኪዮ ስናይ የምናውቀው ሰው ነው አየን በፊልድ ጃኬት እንደዚህ ተሸፍኗል ማን እንዳስያዘን ገባን ከዛ ካያሌው መስፍን ሙዚቃ ቤት የሚባለው ነው መሐሙድ ሙዚቃ ቤት የሚባለውን ታውቁታላችሁ ብዙዎቻችሁ ከሱ አካባቢ ደግሞ ክላሽ የያዘ እየሮጠ ወደዛ ይመጣል ለካ በዛም በዚህም ሲጠብቁ ነበር ያዙንና ገባ ያኛው ፊት ቁጭ አለ ደገነብን ይሄኛው እዚህ ጋር እኔ ጋር ቁጭ አለ ደገነብን እዚህ ጋር ይደግናል እዚህ ጋር ይደግንብኛል እንዳትንቀሳቀስ ይላል ሰብረዋለሁ አፍንጫህን ተኩሳለሁ ምናምን ይለኛል በኋላ ምንም እኮ እንደዚህ ብለን ተቀመጥ ነው አየሁት ምንድነው የሚለኝ ይሄ ልጅ በደም ሳናረግ በኋላ ይዘውን ሄዱ በቃ አንድ ቦታ እንትን አሉ ከዛ ልቀጥልም በዚህ አንድ ቀበሌ ወሰዱን ወደ ጉለሌ መስመር ፖሊስ መኮንኖች አካባቢ እዛ ቀበሌ ውስጥ ማንም እንዳያየን ኮታችንን አውልቀን እንደዚህ አይናችን ተሸፍኖ ማንም እንዳያየን እኛም የምንሄድበት እንዳይናይ ከአገቡን ከዛ አንድ ክፍል ቆለፉብን ከዛ በቃ መጠበቅ ጀመር ያው መጨረስ አለብኝ ይሄን ነገር ጀምሬዋለሁ ልጨርስላችሁ ከዛ ጥሟችሁ እንደሆነ ነው መጨረስላችሁ ከዛ በኋላ ቀበሌ ውስጥ ተጠበቅን 6 ሰዓት ሌሊት መጡ ዋናው ያው ዛፊል ጃኬት ለብሶ የነበረው በስራ እንተዋወቃለን ስራ ላይ አብረን ነበር ገባ ሌሎችም ተከትለውታል እሺ ተነስ በላውጡ የሰራችሁትን ምናምን አለ ምን ሰራን ገና ብለን አፋችን ስናላቅ በጥፊ በቦክስ አሬ መድኃኒዓለም ያለ አረባክቶን ምን አደረግን ምናምን አዛ በቃ መቱን ትንሽ ኪሳችን ያለውን ነገር በሙሉ ወሳሰዱት ሰዓት ነበር እኔ ጋር አንድ ስጦታ ሰዓት ፈቱ ወሰዱ ከዛ በኋላ በል ቀሽ ብሪፋፋም ለጻፈው ተባለ ቀለም በቀለም ተጻፈ ጀርባችን ላይ ብራብ በቃ እንደቀለለ እንደገደል በቃ እንዴት ተባለ አረባክተው ዝም ብላ አትግደለን ምን አደረግናል ነው እኛ ምንም እኮ አይደለን አንተ እንደምታስበን አይደለንም ተውናል በጭራሽ እናንተ እንደዚህ ናችሁ ምናምን እንደውም በመሪ ደረጃ ምናምን ብሎ ሄድን ወደ ጉለሌ መስመር ነው አንድ ብዙ ጊዜ የሚገሉበት መስመር ነው ይባላል እዛ ሜዳ ላይ ወረዱ አለ ልክ ሰው ሲወርድ ተተተታ ያረጋውና ይጥሉታል አጥለውት ይሄዳል ወይ ቀብሩታል ወይ ይተውታል ከዛ በኋላ እንዴት እንውረድ ከታክሲው አቀባበለው ክላሹን እኛ አይናችን ተሸፍኗል በካኔተራችን ነው አይናችን የተሸፈነው በኋላ ወረደዋል አረባክ ስሙን እየጠራን አረተው ባክ ምን አደረግን እኛ እኮ ምንም እንኳን እኛ ሰው መግደል ቀርቶ እኛ ነፍሳት እንኳን እንደዚህ ሲሞት የሚያሰቅቀን ሰዎች ነን ተውዋል ነው በጭራሽ ለምን ነው በኋላ አጠገቡ የተቀመጠው ሌላ የምናውቀው አብሮን የሚሰራ ሰው ቆይ አንዴ እናናግራቸው አለ እኔ ደግሞ ስሙን ጠራውና እሱን ደህና ነህ እባክህ አንድ ነገር በለን አልኩት ነው እሱ ቆይ እናነጋግራቸው መጀመሪያ ዲሞክራሲ መብታቸውን እንጠብቅላቸው ምናምን አለ ከዛ ያኛው የምን ዲሞክራሲ ነው ዝም በላለው አንተን እመታለሁ ራስህን አለው እኔንማ አትመታኝም አለው እመታለሁ አንድ ሁለቱ ሰማይ ደረሱ በቃ ሲጨቃጨቁ እኛ ፋታ አገኘን ትንሽ ወጡና እዛ ከኛ ርቀው መጨቃጨቅ ጀመሩ ዛሬ ያድራሉ ነገ መታቸዋለሁ አለ ያቺ ነፍስ ተረፈችላቸዋለሁ በዛግ እና ከጥቂት ጊዜ በኋላ እስቲ ወደ ወጉን እንመለስና ሁለት ጊዜ አባትነት ወግ ደርሶሃል
በሚገርሙ አጋጣሚዎች ናቸው ሁለቱም የሆኑትና እስቲ ስለሱ ታሪክ አጫውተን። ዛሬ ቴዲ በቀላሉ የሚለቀኝ አይመስለኝም። የአባትነቱ ነገር አንድ ሁለት ጊዜ ገጥሞኛል እንደዚሁ። ሌላም ጊዜ እንደዚህ ገጥሞኝ አውቃለሁ። ሸረፍ አድርጎ ማለት ብልጭ ብሎ ጠፍት ያለ ነገር አለ፣ ግን እሱን አላውቀውም። ሌላ ጊዜ አሁን በግልጽ የመጣብኝ አንድ የ19 ዓመት ልጅ አባቴ ነህ ብሎ መጥቶ እኔ ደግሞ አየሁት ልጁን። እንደው ሌላ ሰው እያየን ምናችን እንደሚመሳሰል ብልብዬ ለባለቤቴ ሁሉ አስተዋውቄዋለሁ ልጁን። ከዛ ጠየቅኩት፣ እስቲ ፎቶግራፉን አምጣ የእናትህን አልኩት። የእናቱን ፎቶግራፍ ሰጠኝ። አላውቃትም። ከማያውቁት ሰው አንድ ቀን እንኳን ካላገኙት ሰው ልጅ ይወለዳል እንዴ? አይወለድም አይደለ? አንድ ቀን እንኳን ቁጭ ብለን ያላወራን ልጅ ሴት ልጅ አባቴ የሷ ልጅ አባቴ ነው ብሎ ሲመጣ ትንሽ ያስቸግራል። በዛ በጣም ትሪት ላደርገው ሞከርኩ። እሱ በጣም አግሬሲቭ ሆኖ መጥቶ ነበር። ምናምን ልትከዳኝ ነው ምናምን ይለኛል። እንዴ የት ጋር ነው የምንከዳደው? መጀመሪያ እንተማመን እንጂ ብዬ ቆይ የኔ ጌታ ረጋ በል ቆይ እኔ ምን ጊዜም አባትህ ነኝ አትጨነቅ ረጋ በል መጀመሪያ። ከቦርሳ ውስጥ ጥምንም ብሎ ጨምደድ ሰበርብር ያለች ፎቶግራፍ አወጣ። በመከራ አየኋት። የለችም፣ አላውቃትም። እስቲ ቆይ እቤት እንሄዳለን። እሺ እቤት አሉ ምናምን አክስቶቼ ምናምን አለኝ። እሺ አያትየውና አክስቶቿ ባሉበት የሷ እህቶች ባሉበት ለሷ አክስቶቹ ሄድኩ። አንድ ቀን አወራን። ይገርማል እንደው ይላሉ አያትየው። እንደው አባቱን ፈልጎ መምጣቱ በጣም ይገርማል። ዛሬ ልጅ እንደው ምናምን ይላሉ እና ወደዛ እንትን እያሉ አዎ ጥሩ ነው አባት ፈልጎ መምጣት ጥሩ ነው አለ። እስቲ እንደው አልበሟን አሳዩኝ አልኳቸው። አልበም አመጡና አሳዩኝ። እየገለጥኩ ሳይ በሙሽራ ልብስ የተነሳችውን ልብስ አየሁ። ባለቤቷን አየሁ። በኋላ ያገባችው ማለት ችግሩ ምንድነው? ሞታለች ብያቸዋለሁ። ልጅቷ ሞታለች። እናትየው ሞታለች። አባትህ እሱ ነው ብላ ነው የላከችው እኔ ጋር። አየዋት። እኔ ህሊናዬ እኮ አያስተኛኝም። እሱን የኔ ልጅ ሆኖ ብክደው ደግሞ እንደዛ አይነት ልጅ የት ይገኛል? 19 ዓመት ልጅ ካደረስኩ እንዴት ደስ ይለኛል። ጣጣውን ጨርሶ ይመጣል። ደስ የሚል ጓደኛ ማለት እኮ ነውና ደስ ብሎኝ መጀመሪያ በጣም እንትን ሲለኝ እንዴት ነው የሚሆነው አልኩ። መቼም ብዙ ታሪክ አውቃለሁ በሲኒማም ሆነ በራሳችን በእኛ ባህል በእኛ ታሪክ ውስጥ ምናምን የብዙ ሰዎች ታሪክ ይገባኛል አውቃለሁ። በመድረክም ላይ ከምጫወታቸው ባህሪያት ማለት ከምንጫወተው የተውኔት ታሪክ ውስጥ እንደዚህ አይነት ነገሮች አውቃለሁ። በሬዲዮ ድራማ በምናምን ምንም አንድ ቀንም አላውቃት ልጅ፣ አንድ ቃል ያላናገርኳት ልጅ፣ የትም አይቻትም አላውቅ ልጅ። አሁን ከነዚህ ሰዎች ጋር እንዴት ነው የምንነጋገረው? ሁሉም ይጠብቁኛል። በቃ የለም ጎበዝ፣ እንደው ይሄን ነገር በጥሞና እንነጋገር፣ ግድ የላችሁም። እኔ መጀመሪያ ነገር የእናንተን እህት አላውቃትም፣ የእርሶን ልጅ አላውቃትም። ከዚህ ውስጥ ብታወጡኝ ደስ ይለኛል። ይሄ ልጅ ወንድሜም ነው አባቱም ነኝ፣ ግድ የላችሁም። ሌላውን ነገር እንተው። እኔ በአባትነት ልረዳው እችላለሁ፣ ግን ሌላ ነገር አታርጉ። አልወለድኩትም ይሄ ልጅ እና እባካችሁ ሌላ ነገር ውስጥ አንግባ። እኔ አሁን እጮኛ አለችኝ ማገባት የተዘጋጀች እና ተውኝ እባካችሁ አልኳቸው። በጭራሽ ሊገባቸው አልቻለም። አይ እንደው ምን አለ እንዴ መልኩም ይመሰክራል። የለም እባካችሁ ተው፣ አጉል አንቀያይም፣ ተውኝ፣ እኔም ህይወት አለኝ ምናምን አልኩና ተነሳሁና በቃ መሄዴ ነው አልኩና ጥያቄው ሄድኩ። አሁን ልጁ በቃ እንትን ይላል በቃ እንትን ብሏል። አንዴ ተነግሮት ስለመጣ በቃ ምን ያድርግ። እዛ ደግሞ እሱ ፊት ነው እኔ ልናገር የፈለኩት ተናገርኩ። አሁን የሆኑ አንዷ ትሁን ሁለቱ እንደዚህ አይደለም ካልሆነ እንዴት ነው የምናስጨንቀው ብለዋል። ሌሎቹ ሌላ አቋም ይዘዋል። ልጁ በቃ ሲመጣ የሆነ ነገር ገዛሁለት አንድ ጊዜ
አንተ አትጨነቅ ምን ጊዜም አባት ነኝ የሆነ ጤና እንትን ላይ ሄጄ ያስመረመርኩት ነገር አለ አይኑን አስመረመርኩት ምንም አትጨነቅ እያልኩ በጣም ልጁን እንዴት ነው እንትን አደረኩት ብሬኖሽ አደረኩት ማለት አምሮን ትንሽ ትክክለኛውን ነገር እንዲያውቅ አደረኩት ከዛ ከመጀመሪያ ከመጣበት ስሜቱ በጣም የተለየ ሆነ በኋላ ያደገበት ስሜት እንደዛ ስንስማማ ተለያየን እሺ ሁለተኛው ደግሞ እሱ አሁንም አባቱ ነኝ ለነገሩ ጎበዝ ጸሐፊ ነው ግጥም ይጽፋል ድርሰታል ይደርሳል የኮሌጅ ተመራቂ ነው ዩኒቨርሲቲ ኮሌጅ እንዲያውም ቲያትሪካል አርትስ ተመራቂ ነው እሱ መጥቶ ጄኑዊን ጥያቄ ነው የጠየቀኝ ምንድነው አባት ሁነኝ ነው ያለ አባቴ ነህ አላለ አባቴ እንድትሆን ፈልጋለሁ አለ ይሄ ደግሞ ከባድ ነው አይደለም ማሰብ ይጠይቃል ማመን ይጠይቃል እኔ ልጁን ሁኔታ አየሁት እውነትም አባት የሚባለው ነገር ጠምቶታል እና ሆናለሁ አልኩት ሊያስገርማችሁ ይችላል ብዙ ጥናት አላስፈልገኝም በቃ ግንባሩ ላይ አየሁት ጥያቄውን ዋላ ስለሱ ታሪክ ብዙም አልተመራመርኩም እዛም ብዙም አልጠየቅኩትም ሆናለሁ ግድ የለም አልኩት አሁን አባቱ ነኝ አንዳንድ ፕሮሰሶች ለማድረግ የውጣውረዶች እንደዚህ ሲሄድ የክሊራንስ ምናምን እንደዚህ ሲል በማን ይጠራ በመጀመሪያ አባቱ ሊጠራ እየተጠራ ነው ይሄ ነገር በህግ መጽደቅ አለበት አሁን ይሆናል ብለህ ነው ብለውታል ዳኞቹ እዛ ፍርድ ቤት አካባቢ ይመጣል ግድ የለም ይላቸዋል እኔን በስንት መከራ ጠየቀኝ ሄድኩና ፈረምኩለት እና አባቱ መሆንህን በፊርማ አረጋገጥኩለት እጅግ በጣም ደስ ይላል እሱ አረጋግጬለት አሁን አባቱ ነኝ እሱ ምንድነው የሱ ጄኑዊን ጥያቄ ነው ያልኳችሁ ከኔ የሚፈልገው ነገር የለም በኋላ ምናምን እንደምናምን ሀብት የለኝም እንጂ ሀብቴን ምናምን ከኔ ካለኝ ምናምን የሚፈልገው ነገር የለም እሱ አባትነት ነው የጠማው እኔ በደንብ ተረድቼዋለሁ በቃ አባት ነኝ አልኩት ደስ እንዲለው ያለቀሰው ለቅሶ ልነግራቸው አልችልም በነገራችን ላይ እንደዚህ አይነት የአባትነት ጥያቄ በጣም ሀገራችን ውስጥ ትልቅ ችግር አለ ሀገራችን ውስጥ ብቻ ሳይሆን ዓለም አቀፍ ችግር ነው ቴዲ ስቱዲዮ ከኦቢኤስ ቴሌቪዥን ጋር በመተባበር ስለ እውነት የሚባል ፕሮግራም አለው ይሄ ስለ እውነት የሚባለው ፕሮግራም ጥቅምት ወር ላይ ይጀመራል ስለ እውነት በዲኤንኤ አባትነትን የማረጋገጥ ስራ ነው ተካድን ልጄ አስወልዶኝ ካደኝ የሚሉ እናቶች መሳጭ ታሪክ ያላቸው እናቶች ታሪካቸውን ይዘው መተው ሊያነጋግሩን ይችላሉ መስቀል አደባባይ በሚገኘው የቴዲ ስቱዲዮ ቢሮ ላይ ይሄንን ታሪክ ይዘን ታሪኩ ወርዝ የሚያረግ ከሆነ ስለመቅረብ እውነተኛ ታሪካቸውን አቅርበን አባትነታቸውን የሚፈልጉትን አባት በዲኤንኤ ያረጋግጠን ሾውን የምንሰራበት ጊዜ ሩቅ አይደለም እንዲህ አይነት ታሪክ ያላችሁ ክቡራን ተመልካቾቻችን ይሄንን ታሪካችሁን ይዛችሁ መስቀል አደባባይ በሚገኘው ቢሮአችን ልታናግሩን ትችላላችሁ እኛ ደግሞ እውነቱን አውጥተን አባትነቱን አረጋግጠን እንናገርላችኋለን ቴዲ ስቱዲዮ ላይ መስቀል አደባባይ መታችሁ አነጋግሩን ስለ እውነት የሚባል ፕሮግራም አለ ስለ ባህሪ ብዙ ሰዎች የተለያየ ነገር ይናገራሉ ፍቅይ አንዳንዱ ሰዎች እንደው ሁሉ በወዱ ነው ይለዋል አንዳንዱ ሰዎች ደግሞ ስሜቱን ለመግለጽ ወደ ኋላ አይልም መቆጣት ካለበት ይቆጣል ይለዋል አንዳንዱ ደግሞ አይደለም በፊቱ ነው የሚገልጸው ይለዋል ከየትኛው ነው የምትመደበው አንተ እንደ ተመልካቹ ነው ፍቃዱ ቅር ሲለው ቅሬታውን ይናገራል ለዛ ሰው በጣም የሚገርም ነገር ብዙ ሰው የማይችለው ነገር ይሄ ነው አንዳንዱ በውስጡ ይዛል ቅሬታን አለም ፍቃዱ ቅሬታውን ለዛ ሰው ይነግረዋል ራሱ ይጎዳል እንጂ ፍቃዱ በምንም መልኩ ሰው ያስቀይም ሁሉ በሆዱ ነው ዝም ነው ፊቱ ይተውናል ጋሽ ፍቄ ሲደሰት ታቀበታለህ ሲከፈው ታቀበታለህ ሲያዝንብህ ታቀበታለህ ማመልከቻ ይጽፍልሃል ፊቱ ላይ ምን አይነት ልከኛ እንደሆነ ትዝ ይለኛል ሰው በጎራዴ መታለው ብሎ ስንት ጊዜ ገላግለናል
ይሄ ሁላችንም በዛ ውስጥ ነው ያለነው። ዝምተኛ ነው፣ እርግጥ ያለ ነው። ንዴቱን አታይበትም። ሁሉ ነገር በውስጡ ነው። የትኛው ነው? ሰላዮቹ ቀላል ስራ አይደለም። ያው እንግዲህ አብሮኝ የኖረው ወንድሜና ሌሎች የሙያ ባልደረቦቼ ናቸው እና እንደዛ ይመስለኛል። ያው ስለዚህ ሁሉንም ነው ማለት ነው። እንደያጋጣሚ ሰው ያይሃል እኮ አንተ ምንም እኔ ነኝ እንደዚህ ነኝ ልትል አትችልም። ሰው በጣም ይገነዘባል። አሁን እዚህ መሀል እንኳን ያሉት ወንድሞቻችን እህቶቻችን እያንዳንዱ ቀልቡ በሙሉ እኔና አንተ ላይ ነው ያለው። አይኑ በሙሉ እኔና አንተ ላይ ነው ያለው። በምን ስሜት እንደምንናገር ውስጣችንን እንኳን ለማንበብ የሚበቃ ትኩረት ያህል እየሰደደ የሚያይን ሰው አለ እዚህ መሀል አታውቅም። እና ለሁሉ ግን አንድ አይነት መሆን ጥሩ ነው እና ሰው ነው የሚመለከተው ብቻ ሰው። ስለዚህ አልመለስክልኝም እኮ ቁጡነ ስሜትህን በፊትህ ላይ ማመልከቻ እኔ ብዙ ጊዜ ቴዲ ዝም ላለው በጣም ራሴ ጎዳለው እውነትም። ግን አንዳንዴ ደግሞ ያው እንደ ሰው መፈነዳበት ጊዜ አለ። በጣም አደባባይ ላይ አይደለም ግን አንዳንዴ በጣም ግን በጣም እሸሻለሁ ነገር እሸሻለሁ። አመሰግናለሁ። እኔ የምወደው ፍቅር ነው። ፍቅር ይገዛኛል። ግዴታ አይደለም፣ ማስገደድ አይደለም እኔን የሚገዛኝ። በፍቅር በጣም ልትገለኝ ትችላለህ። ምንም ነገር ልታረገኝ ትችላለህ። በፍቅር ልትገዛኝ ትችላለህ። በግዴታ አይደለም። ፈገግታ፣ ሳቅ፣ ደስታ ደስ ይለኛል። ይሄንን እኔ መመስከር እችላለሁ። ፍቄ ከኔ ጋር 2 ፊልም ሰርተናል፣ ፍቅር ሲፈርድን እና ቀይ ስተትን እና ፍቅር ሲፈርድን ስንቀርጽ ከ1 ዓመት በላይ ፈጅቶብናል። ሄድ መለስ ቀለስ እያለን እና በጊዜው የፋይናንስ ችግር ነበረ፣ የተለያዩ ችግሮች ነበሩ፣ የሙያ ችግር ነበረና አንድም ጊዜ ክፉ ፊት አላየሁብም። ከተስማማነው የ2 ወር የሥራ ጊዜ ውጪ 8 ወር ሳስለፋ ና ባልኩ ቁጥር ስትመጣ ተኛ ስለስተኛ እንዲህ አልሆነም እኔ የተከበርኩ ባለሙያ ነኝና እንዲህ አልወርድም ሳትል ክብርና ሞገስህን ቤትህ አስቀምጠህ እንደ ማንኛውም አክተር ሆነ ሰርተ ከትንሹ ጋር ትንሽ ሆነ ከትልቁ ጋር ትልቅ ሆነ የምትኖር መሆንህንና ለሙያ ያለህን ክብር እኔ ምስክር ነኝና በዚህም እንደ ሰዎቹ ምስክርነት እንድሰጥ ባልታደልም ፊት ለፊት ለመናገር ግን አላፍርም እና ፍቄ በእውነት ለሁላችንም አርአያ ነህ። እኔም መሰክረው ነው። ይሄ አንድ የመጨረሻ ጥያቄ ወደሚቀጥለው ሴግመንታችን ከመሄዳችን በፊት አንድ የመጨረሻ ጥያቄ ልጠይቅ። የአፄ ቴዎድሮስን ስትሰራ ሽጉጡን ወዴት ነበር የምትተኩሰው? ሽጉጡ ድምፁና ከውስጡ የሚወጣው ሙቀት የእውነት ነው። ዳይሬክተሩም አስጠንቅቀውታል፣ ተዋናዮቹም ተው ይሄ ነገር ብለውታል። ፍቃዱ ግን እኔ የምሰራው ቲያትር ነው፣ በዛ ላይ ወክዬ የምጫወተው አፄ ቴዎድሮስን ነው። አፄ ቴዎድሮስ ሽጉጣቸውን እዚህ ጋር ነው እንጂ እዚህ ጋር አልተኮሱትም። ስለዚህ ወይ ይሄንን ካራክተር ባትሰጡኝ ይሻል ነበር፣ ከሰጣችሁኝ ግን የምጫወተው እንደዚህ ነው ብሎ ከፍተኛ ጉዳት ደርሶበታል። እስቲ ያንን ምስክርነት እንይ። ቴዎድሮስ ሆኖ ነበር የሚጫወተው። በዛ መልኩም ጤናውም የተጎዳበት ስራ ነው እሱ። እስከዚህ ድረስ ለሙያው ብዙ ዋጋ ከፍሏል። ቴዎድሮስ ስንብቱ ላይ ራሱን የሚያጠፋበት ቦታ ላይ የምር ሽጉጥ ነው የሚተኩሰውና ይሄ ጆሮ ፕራክቲካሊ ታሞ ነበር። እሱ ሲተኩስ በቀጥታ ወደ ጆሮው ነው እንጂ ወደዚህ አይተኩስም። በዛ ምክንያት ነው ችግርም የደረሰበት። ያው ውጭ ሁሉ ሄዶ እስከመታከም ደርሷል። መስዋዕትነት ከፍሏል። በአጠቃላይ ፍቃዱ ታዲያ ለሙያ ትልቅ ክብር አለ። በእውነት ፍቄ ለሙያ የሰጠኸውን ክብር የምናየው ለገንዘብ አይደለም የምትሰራው፣ በራስህ ላይ አደጋ እስከ ማድረስ ድረስ ደርሰሃል። ይሄ ደግሞ ለኪነ ጥበብ የከፈልከውን መስዋዕትነት ያሳያልና እንደገና ፍቄ ለኪነ ጥበብ ለከፈለው መስዋዕትነት።
እሺ ክቡራን ኢትዮጵያውያን የመጀመሪያውን ሴግመንታችንን እዚህ ላይ ጨርሰናል። በሚቀጥለው ሴግመንታችን ከፊት ለፊት የሚለው ሴግመንታችን ይሆናል። ከፊት ለፊት እዚህ ካሉ ክቡራን ተመልካቾቻችን ጋር ጥሪያችንን አክብረው ከተገኙ እንግዶቻችን ጋር የምንጨዋወትበትና ፍቄ አልመልስም ካለ የሚቀጣበት ከመለሰ ደግሞ የሚመሰገንበት ፕሮግራም ላይ ነው የምንደርሰው። ይህንን ጥያቄ የምትጠይቁት እናንተ ናችሁ። ፍቄ ይመርጣል። ክቡራን ተመልካቾቻችን ተመልሰን እንመጣለን። እንኳን አደረሱ። በአዲስ ዓመት ከቤቶ ውስጥ ምን መቀየር አስበዋል? ሶፋውን፣ አልጋውን ወይስ ቴሌቪዥን? ቴሌቪዥንን ካሉ ይፍጠሩ። ምክንያቱም ሊያመልጦ የማይገቡ ድንቅ የቴሌቪዥን የመዝናኛና የመማማሪያ ዝግጅቶችን ይዘንሎ እየመጣን ነው። እነማን ናችሁ ካሉን ቴዲ ስቱዲዮዎች በታሪክ ቀያሪ ፊልሞቻችን ያሉ አሁን ደግሞ በኦቢኤስ ቴሌቪዥን ናይል ሳት ላይ ብቅ ብለናል። ከመስከረም 1 2008 ዓ.ም ጀምሮ በአዲስ ዓመት አይን የማያስከድኑ ሶፋ የማያስለቅቁ ዝግጅቶቻችንን አጠናቀን ጨርሰናል። ጨዋታ ከቴዲ ጋር፣ እውቀትና ሚሊዮን፣ ሐሳብና ነዋይ፣ ሚስተር ሚስስ ኢትዮጵያ፣ እኛና ምዕራብ አይኖን ከቴሌቪዥን ጋር ከሚያዋህድባቸው ዝግጅቶቻችን ጥቂቶቹ ናቸው። በናይል ሳት ኦቢኤስ ቴሌቪዥን ላይ ዘወትር ከምሽቱ 2 ሰዓት ተኩል ጀምሮ ጉድ ያያሉ። ጉድ! ናይል ሳት ላይ ኦቢኤስ ቲቪን ይፈልጉ። ቴዲ ስቱዲዮ ማየት ማመን